እኛ ምንድናት የመጨረሻው ግባችን? አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይሄ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻለ? ግባችን መንግስትም ሰላም አምጡ የሚል ጥሪ አለ። ይሄ መከላከያ ነው፣ ይሄ አድማ ብተና ነው፣ ይሄ ፖሊስ ነው፣ ይሄ ሰላም አስከባሪ ነው ማለት አያስፈልግም። አሁን ተደምረን ህዝቡ የጠየቀንን ጥያቄ፣ መንግስት የጠየቀን ጥያቄ መዋጣት አለበት። ታዲያ ይህ ኃይል ተደምረን መንግስትን የሚመጥን ክልሉን የሚመጥን ውጤት ለምን አናመጣም? በእኛ ድክመት ያደገ በእኛ ችግር የቆየ ኃይል እንጂ በእኛ ጥንካሬማ አንድም ወር አይቆይ እና ተጣምረን ማጥፋት ሀገሪቱ አሁን ወደምትፈልገው መንገድ ለመድረስ መንግስትም ጠቅላላ እንደ ሀገርም ይህ ሀገር ሰላም ያስፈልጋል። ሁሉም የውጭም የውስጥም ጠላቶቻችን ድክመቶቻችን እየፈለጉ እኛን እያባባሱ እያጋጩ መኖር መፍቀድ የለብንም። ህዝባችሁን የሚመጥን ሀገራችሁን የሚመጥን ሉዓላዊነትን የሚያስከብር ስራ ሰርታችሁ ውጤት አምጡ የሚባል ግዳጅ ተሰጥቶናል ማለት ነው። ትክክል ነው። ደግሞ ስናስብ እንደ ሀገር ከሌለ ማንም መኖር አይችልም። ስለዚህ ይሄን የሚመጥን ይሄን ታሪክ የሚመጥን ይሄን ትውልድ የሚመጥን ያለፈውን ታሪክ ተረድተን አሁንም ትልቋን ኢትዮጵያ እናስቀጥላለን። ስለዚህ እዚህ ያለ ኃይል አሁን ያለበት ኃላፊነት ይሄ ነው። በምንም ይሁን በምንም ይሄን ሀገር ሰላሙን ማስቀጠል ያስፈልጋል። ለምን አሁን እየገጠመን ያለው ጠላት ጽንፈኛ ሸኔ ምናምን ብለን ማለፍ የለብንም። ህልውና ጉዳይ ነው። ታሪካዊ ጠላቶቻችን ጋር ነው የምንገጥም። ፊት ለፊት ምላጭ መተኮስ አይደለም። ዋናው ከኋላ ያለው ዓላማው ነው። ከዓላማው ጋር ነው መግጠም ያለብን። ዓላማው ደግሞ የሚቆመው ከዚህ ያለው ጠላት ሲጠፋ ብቻ ነው። ክልሉ በዚህ ደረጃ ላይ ነው። አገርም በዚህ ደረጃ ላይ ነው። ጠላትም በዚህ ደረጃ ላይ ነው። እኛ ምንድናት የመጨረሻው ግባችን? አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይሄ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻለ? ህዝባችን መንግስትም ሰላም አምጡ የሚል ጥሪ አለ። ህዝቡ ደግሞ ድረሱልኝ ብሏል። እረ ድረሱልኝ ብሏል። ግብር ይጣልበታል፣ ይዘረፋል፣ ጭስ ካለ እንጀራ ይቀማል፣ አምጣ ይባላል፣ ምን ይባላል። የማይባል ነገር እናንተ ማሰሙት ከጆሮአችሁ ውስጥ የለም። ታዲያ ይህ ኃይል ተደምረን መንግስትን የሚመጥን ክልሉን የሚመጥን ውጤት ለምን አናመጣም? በእኛ ድክመት ያደገ በእኛ ችግር የቆየ ኃይል እንጂ በእኛ ጥንካሬማ አንድም ወር አይቆይ እና ተጣምረን ማጥፋት አለ። ይሄ መከላከያ ነው፣ ይሄ አድማ ብተና ነው፣ ይሄ ፖሊስ ነው፣ ይሄ ሰላም አስከባሪ ነው ማለት አያስፈልግም። አሁን ተደምረን ህዝቡ የጠየቀንን ጥያቄ፣ መንግስት የጠየቀን ጥያቄ መዋጣት አለብን። ከዚህ ሁኖ መረጃም እሱን የሚደግፍ ድል ያመጣል ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛ ሆኖ ይዋጋ፣ ይውጣ። ከፊትም ከኋላ ግዳጁን ከፈጸምን በአጭር ጊዜ ሰላም ይመጣል የሚል ሀሳብ ነው ያለኝ።